እኔ ደግሞ ፈርቼ ቤት ውስጥ ተቀምጬ ተደብቄ ምናምን የምኖር ሰው እንዳልሆንኩ አንዳንድ ሰዎች ታውቃላችሁ። ይሄን ነገር የምትቀምሟት ታውቃላችሁ። እኔ በነፃነት ነው ይሄው በቆንጆ የአዲስ አበባ ኮሪደር ላይ ወክ አድርጌ አየሬን ተቀብዬ ያለምንም ጥበቃ ያለምንም ነገር ማለት ድንጋይ መጥቶ ቤተክርስቲያን ውስጥ እነዛ ሰዎች የሚሰበሰቡት ቤተክርስቲያን ውስጥ ነው። በጽዋ ማህበር ይሰበሰባሉ። በአንዱ የጽዋ እንትን ስም ይሰበሰባሉ። ልክ እነሱ በተሰበሰቡበት ሳይታሰብ አሎ ይባላል። ድንጋይ በሙዝ ጋር ይመጣል። ቄሶቹ ድንጋዩን ይባርካሉ። አሁን ድንጋይ ይባረካል። ድንጋይ ይዞ ወደ ተሰበሰቡበት አዳራሽ ይገባል። ህዝቡን ይጨፈጭፋል። ሴት አለ፣ ወንድ አለ፣ ህፃን አለ ማለት ነው። ሃይማኖት ገዳይ ነው። ርህራሄ የለውም። ጨፍጨፍ አድርጎ የሞቱ አሉ።